አደሩ ማለት ነው። ስለ ፍቅራቸው እያወሩ ቤዛ ደግሞ በተቃራኒ ከመጠጡ ጋር ወይኑን አቅፋ ነው የተኛችው ከሉሊት ጋራ ማለት ነው። ግን የኤፍራታና የናታን ከረዥም ጊዜ የደስታቸው ቀን አይቼዋለሁ ማለት ነው። እናንተም አይታችሁ ደስ እንደምላችሁ ተስፋ አለኝ። ምክንያቱም ለረዥም ጊዜ ኤፍራታም ትሁን ናታም እስር ቤት ነበሩ። በሀዘን ልባቸው በሀዘን ተመልቶ ነበረ። ኤፍራታም ተሰብራ ነበረ፣ ናታንም እንደዛ። ቢሆንም ግን ተስፋ ሳይቆርጡ ነው የገፉት። ቀን በቀን ጨለማን እያሳለፉ ነበረ። በዛሬ ቀን ደግሞ ብርሃንን አዩት ማለት ነው ሁለቱም። ግን ደግሞ ይሄንን ደስታ የእነሱ ደስታ ለአጭር ጊዜ ነው። ምክንያቱም በጥላቶች ተከቦ ነው ያሉት። ቤዛ ራሱ ሌላ ነገር አቅዳለች። የቤዛ እቅድም ኤፍራታን ማጥፋት ነው። ከመንገዴ ዞር አደርጋለሁ። ስለዚህ ለጓደኛዋ እኔ ምንድነው ጥሩ ሰው ፈልግልኝ፣ ኤፍራታን የሚያጠፋልኝ አለችው። እንግዲህ ቤዛ በራሷ ትጠፋለች እንጂ ኤፍራታ መቼም አትጠፋም። ምክንያቱም ፈጣሪ ይረዳታል። ትክክለኛ ሰው ነው። ትክክለኛ ልብ ነው ያላት። ቅናት፣ ልቧ ንጹህ ነው። ከዚህ በፊትም እኮ ቤዛ ኤፍራታን አጠፋታለሁ እንድታዝን አድርጋታለሁ እያለች በራሷ እያዘነች በራሷ እያለቀሰች ነበረ ያሳለፈችው። ቢሆንም ግን ፈጣሪ ከሷ ጋር ነው። መቼም ቢሆን ኤፍራታ አሸናፊ ናት። አይተናል እኮ ይሄ በጣም ማንም ሰው ማሸነፍ ያቃተ እሷ ሴት ሆና ብቻዋን ሆኗ ቀሚስ ለብሳ በቀሚስ መልክ ብዙ ነገር ሰርታለች። ብዙ ስራ ምንድነው እሱ አሮጊት መስላ ያ ጊዜ ደግሞ እቺ ሰው ወይ ደግሞ የሆነ ነገር ታጥናለች፣ የሆነ ነገር ታደርጋለች ብሎ ያሰበ ሰው ማንም የለም። እንደዛ እያደረገች መረጆቹን ሰበሰበችው እና የይፋት ስራ ሁሉ አጠራቅማ ይፋ አደረገችው ማለት ነው። ወደ ህግ ቦታ ትልልቅ ሚዲያ ላይ የሱ ስራ ወጥቷል ማለት ነው። ምን ያደርጋል ግን ጊዜው በጉቦና በብዙ ነገር ተከቧል። ብቻ እንደዛ ነው። ኢንስፔክተር የሚባሉ ሰው ይሄንን ቪዲዮ እንዲያጠፋለት ብር ከፍሎ ነበረ እና ግን ኤፍራታ አሁንም ቢሆን ያፌትን ታሸንፏለች። አሁን ደግሞ ቢኒም ደግሞ ናታንና ኤፍራታን ማዳን አለብኝ ከያፌት እነሱ መጎዳት የለበትም እያለ ነው። ሌላ ሰውም ደግሞ አግኝቷል ማለት ነው። ቢኒ ሌላ ሰውም ካገኘ ዳጊ ያለ አሁንም ገኒም ምስጢር ደርሳበታለች። ይሄ ሁሉ እንደተፈጠረ ኤፍራታ ታግታ እንደነበረ ቤዛም ናታን ለምን እንዳገባ እንደገና ደግሞ ያፌትና ማናት ሌላ አንዷም አለች። እሷም የኤፍራታና የናታን ጥላት እንደሆኑ አውቃለች። ገኒ ሁሉንም ነገር ደርሳበታለች። ስለዚህ አሁን እኮ የኤፍራታንና የናታን ወገን በስቷል። ስለዚህ ያፌት አልቆለታል። ያፌት ዝም ብሎ ነው። ሉሊትና ያፌት፣ ቤዛ እነኚህ ሶስት ሰዎች ናቸው የኤፍራታና የናታን ጥላት ማለት ነው። እና በዛሬ ቀን ግን እኔ ፈገግታ ስላየው ብቻ ደስ አለኝ ማለት ነው። የናታንና የኤፍራታ ደስታ ማየት በጣም ነው የሚያስደስተኝ። ምክንያቱም እነሱ ሲሳቀቁ ድራማ ማየት ራሱ ስቅላል እና እንደዛ ነው ወዶቼ። ጽዮንም ጎበዝ ናት። ኤፍራታን በጣም ነው ያገዘቻት። ከስተት ተምራ ዛሬ በራሷ ቆማ እየሄደች ነው እና ኤፍራታና ናታንም እያገዘች ነው ማለት ነው።